አንድ ደንበኛችን ዲኮደር ሲያመጣ ብለን እንጠይቃለን። ዲኮደሩ ምን ሆኖ ነው ብለን እንጠይቃለን። ያው አንድ ታማሚ መቼስ ሆስፒታል ከሄደ ዶክተሩ ዝም ብሎ አይመረምርም። ዝም ብሎ ና ተኛ እንደዚህ ልብስ አውልቅ ምናምን አይልም። ግን ይጠይቃል። መጠየቅ የሚገባውን ጥያቄ ይጠይቃል። ልክ እንደዛው እናንተ አሁን የሪሲቨር ሀኪም ናችሁ ዶክተርም እንደመሆናችሁ መጠን አንድ ደንበኛ እናንተ ይቺን ዲኮደር እያለኝ ብሎ ሲያመጣ ምን ሆኖ ነው? ምንድነው ችግሩ? ኬዙስ ምንድነው? ስትሰኩ ምን አይነት ምልክት ያሳያል ትላላችሁ። ከሱ ሀሳብ ተነስታችሁ ነው ለእቃው ጥሩ ህክምና የተሻለ ህክምና የምትሰጡት። አሁን አንዳንድ ደንበኛ ሲመጣ ዲኮደሩ ተሰክቶ ይበራል። ግን ሌላ ነገር ያመጣል። ቀይ ላይት ብቻ ይበራል ብዙ ጊዜ አይከፍትም ይባላል። ያ የሚሆነው ብዙ ጊዜ እዚህ አካባቢ እዚች አካባቢ 10 ቮልት በ470 ማይክሮ ፋራድ ካፓስተር ብዙ ጊዜ ያብጣል። ይሄና ይሄ እዚህ ጋር አሁን እዚህ ጋር ተነቅሏል። ይሄ ካፓስተር ብዙ ጊዜ ሲያብጥ ዲኮደር ምን ይሆናል? ቀይ ላይት ያበራል። ቀይ ላይት ብቻ ያበራል። አንዳንዴ ደግሞ ከፓወር መዋዠቅ የተነሳ ዲኮደሩ አንዳንድ ከዲሽ ባለሙያ ያው አንዳንድ ጊዜ ሰውንም ማሳሳት የለም እና ከእነሱ ችግር የተነሳ ገመዱን ሾርት ሲያደርጉ እዚች አካባቢ ያው ኤስዲ ዲኮደር ነው። እቺ ዲኮደር እዚች አካባቢ እዚህ ላይ ሳይሆን የኤችዲ ዲኮደር ማዘር ቦርድ አለች። ይሄ እንደዚህ እንዳለ እዚች አካባቢ የሆነች ዳዮድ አለች። ቆይ እሱን ቦርድ እስቲ ካለ ነገር ላሳያችሁ። ቦርዱ አሁን እኔ ጋ የለም። ግን ብዙ ጊዜ ይሄ ፓወር ሰክሽን ነው። እቺ አሁን ዲሲ ትቀርና እዚህ አካባቢ ካፓስተር አለ ኤችዲ ዲኮደር ላይ ከዚህ ከካፓስተር እዚህ አካባቢ የሆነች ዳዮድ አለች። እሷን ሾርት ስታደርግ ሙሉ ላይት ያጠፋል። ካፓስተር ሳይመታ ካፓስተር ሳይፈነዳ ፓወር ሰክሽን ላይ ዳዮድ ሾርት ሳይሆን አይሲ ሳይመታ ፊውዝ ሰላም ሆኖ ዳዮድ ሶኬት ስንሰካ ማይበራ ከሆነ በዚች አካባቢ ጎልድ ስታር፣ ሱፐር ስታር ሪሲቨሮች አካባቢ ከዚህ ከቾፐር ትራንስፎርመር ጎን አንድ ካፓስተር አንድ ዳዮድ አለች። እሷን ቼክ ታደርጋላችሁ። ብዙ ሾርት ሲሆን ፓወር ሙሉ በሙሉ ይዘጋል እና ቀይ ላይት ብቻ ያበራል። ማለት ያው ከ100% 90%ቱ የካፓስተር ችግር ነው ማለት እንችላለን። ምክንያቱም ብዙ ጊዜ የሚያጋጥመኝ እሱ ነው። ደግሞ አንዳንዴ የፕሮግራመር አይሲ ችግርም ይሆናል። እንዳይበዛባችሁ ለዛሬ አመሰግናለሁ። መልካም ቀን። ቪዲዮውን ከወደዳችሁና ከተመቻችሁ ላይክ ፎሎ ማድረግ አትርሱ። መልካም ቀን ይሁንላችሁ።